ይሄንንም ሁሉ ትዳር አይታችኋል እንዴት እንደፈረሰ። ሁሉ ትዳር ሶሻል ሚዲያ ላይ ስለወጣ ይመስላችኋል የፈረሰው? አይደለም። መጽሐፍ ቅዱስ ምን ይላል መሰላችሁ? ያዕቆብ 3:6 ላይ አንደበት ይልና አንደበት በብልቶች መካከል አመፀኛ ሆኗል ይላልና እሳት ነው ይላል። መጀመሪያ አንደበት እሳት ነው ይልና አንደበት በብልቶች መካከል አመፀኛ ነው ይልና ሙሉ ሰውነትን ያሳድፋል ይልና የፍጥረትን ሩጫ ደግሞ ይገታል ይላል፣ ያቃጠላል ይላል። እንደው የድሮ ትርጉም የድሮ መጽሐፍ ማለት ነው። ምን ልላችሁ መሰላችሁ? ሰሞኑን የሆነ ትልቅ ሰርግ አይተናል። መቼም የሆነች አክትረስ ታገባና ኮሜንት ውስጥ ገብቼ ያነበብኩኝ ምን ባነብ ጥሩ ነው? ምንድነው 6 ወር ለማይቆይ ትዳር እንዲ መሆን? አሁን ለምትፋችሁ ይሄ ሁሉ ወጪ ምን ይሰራል? አሁን ስትፋችና ይሸላ ያዙኝ ልቀቁኝ ምናምን መዓት አይነት ነርቨስ የሚያረግ ኮሜንት ያሁን ሴቶች አይገርም? ይሄ ሁሉ ትዳር የፈረሰው እኔ ሶሻል ሚዲያ ላይ ስለመጣ ነው ብዬ አላምነው። ንግርት ነው። ንግርት ደግሞ ሟርት ነው። ሟርት ደግሞ በአንደበት ነው የሚነገረው። አንደበት ደግሞ የፍጥረትን ሩጫ አይደለም ትዳር ሩጫችሁን ዘላለማችሁን ሊያቃጥል ይችላል። ታውቃላችሁ? አይደል? መጽሐፍ ቅዱስ ነው የሚለው። ስለዚህ ሁሉ ትዳር የፈረሰው ሶሻል ሚዲያ ላይ ስለመጣ ሳይሆን ንግርቱን ስላላፈረሰ ነው። የትዳር ኮንቴንት የምትሰሩ ስፔሻሊ ሶሻል ሚዲያ ላይ የትዳርን ኮንቴንት የምትሰሩ ልጆች ሁልጊዜ ስለ ትዳራችሁ ጸልዩ። ስለናንተ የሚነገረው ኔጌቲቭ ንግርት ማፍረስ አለባችሁ። ይሄ ሟርት ይባላል። ሟርት እውነቴን ነው። ሟርታችሁን ማፍረስ አለባችሁና ምንድነው ይሄ ሁሉ ኮሜንት? ትፋቻለሽ ብዙ ኮንቴንት የካፕል ኮንቴንት ላይ ገብታችሁ ስታዩ ብትደበቁ ይሻላችኋል። አሁን ትፋታላችሁ፣ አሁን እንደዚህ ትሆናላችሁ። ለምትጣሉት ነገር ይሁሉ እንትን አሁን እንደዚህ ይሄ እኮ ንግርት ነው። ይሄ ደግሞ ሟርት ነው፣ ክፉ ንግርት ነው እና አፕን ያደርጋል የሰው ህይወት ላይ እና በእውነቴን እኮ ነው። ይሄ ሶሻል ሚዲያ ላይ እንደዚህ አይነት ኮንቴንት የምትሰሩ ሰዎች አፍርሱ። እሺ፣ ይሄ ሟርት ይባላል። ልንገራችሁ ብዬ ነው። ወዳችሁ